በትልቅ ደስታ ውስጥ በመሆን ነው ይህንን ቪዲዮ የሚሰራው። ወንድማችን ታምሬ እግሩ ላይ የነበረው ሳርጀሪ በሰላም ተጠናቋል። ከዛሬ በኋላ በሁለት እግሩ መራመድ ይጀምራል። ጫማ ማድረግ ትጀምራለህ። እናንተም ይህንን መልካም ስራ የሰሩ ዶክተሮችን መርቋቸው። አመሰግናለሁ። እግዚአብሔር ከአንተ ጋር ይሁን። አሜን። መልካም ጊዜ። እሺ ነበር። እሺ አሜን። ወንድማችን እግሩ ከመቆረጥ ፈጣሪ ያትርፎታል። እግሩ ላይ የምትመለከቱትን ይህንን እብጠት ሕክምና እንዲደረግለት አርባ ምንጭ ነው የምንገኘው። መጀመሪያ እነዚህ የወጡትን ነገሮች እናነሳለትና ይሄ እብጠት ከተነሳለት በኋላ ያው ይህ እዚህ ላይ ያለው እብጠት ከዚህ ጋር በተያያዘ የተነሳ ነገር ነው። ይሄ በቀላሉ የሚታከም ነው። ይሄ እዚህ ያለው ሻካራ ምናምን። ፕሮፌሰር ወንድማገኝ ዓለም አቀፍ ሰው ነው። አሁን የመጣውም ከውጭ ካለበት ከውጭ ሀገር ይህንን ዓላማ በጋራ ለመስራት ነው የመጣውና በአብዛኛው የተለመደው እንዲህ አይነት እብጠት በሚኖርበት ሰዓት ሰዎች በአፋጣኝ ወደ እግር ይቆረጥ እርምጃ ስለሚሄዱ ይህንን አማራጭ ለወደፊቱ አስገዳጅ ሁኔታዎች እስካልተፈጠሩ ድረስ መቁረጥን እንዳማራጭ የማንወስድ መሆኑን እንዲህ አይነት ተመሳሳይ ችግር ያላቸው በአርባ ምንጭ ዩኒቨርሲቲ ማስተማሪያና ኮምፕሬሄንሲቭ ስፔሻላይዝድ ሆስፒታል ይህንን አገልግሎት እንደምንሰጥም እንዲያውቁትም ጭምር እንፈልጋለን። ከፈጣሪ ጋር መልካም ውጤት እንጠብቃለን።